አንዴ ካላስቸገርኳችሁ ቆማችሁ ባርኳችሁ። እነዚህ ለኛ እግዚአብሔር የሰጣችሁን አገልጋዮችን ካላስቸገር አይላችሁ። እግዚአብሔር በህይወቴ ያደረገልኝ ነገር ትልቅ ነገር ነው ወገኖች። ከፊታችሁ ላይ ያቆመኝ ጌታ አሁንም ቆማችሁ ካላስቸገርኳችሁ አሁንም አመስግኑን፣ አትሰለችሁ። ጌታ ሁሉ ጊዜ አመስግኑላት። ሃሌሉያ ሃሌሉያ። ይገባሃል ክብር። አሜን። ከፍ ክብር ይገባሃል። እውነት ያደረገላትን ስለምታቅ ነው። ጌታን አክብሩላት፣ አክብሩላት። ኢየሱስ ለዘላለም ጌታ ነው። የረዳት ጌታ ለሱ ክብር ይገባዋል። ኢየሱስ ለዘላለም ተባረክ። አሜን። ምንድነው የሆነልሽ? እስቲ አጠራ አድርገሽ ስምሽን ነግረሽ። ስሜ ሀና እባላለሁ። እዚህ ሰፈር ነው የምኖረውና እግዚአብሔር ያደረገልኝ ነገር የዛሬ መጋቢት 1 ላይ እዚህ ኮንፈረንስ ነበረ። እግዚአብሔር ያደረገልኝ ብዙ ነገር ነው ተቆጥሮ እዚህ ቤት የተደረገልኝ ነገር ማያልቅ ነው። ግን ግማሹን ግሳቱ አንፃር ልንገረው። እግዚአብሔር ያደረገልኝ ነገር በጣም ያመኝ ነበረ። ከመጋቢት ወር በፊት ጥር ላይ በጣም ጭንጋፋ ነበረኝ፣ አሞኝ ነበረ በጣም። ከዛ በኋላ ጥር ላይ ፈል አድርጎብኝ ነበረ ልጅ አርግቼ። ከዛ በኋላ በጣም ደሞ ማጸነም ያመኛል፣ እንዲስራመድ ይጠዘጥዘኛል። ከመንገድ ላይ ያተራመድኩኝ ጌታ ምንድነው? እሺ ልጅም ሰይጣን ከከለከለ ጤንነት ምንድነው ያልኩኝ ከእግዚአብሔር ጋር እንደዚህ ዝም ብዬ ያወራው ነበርና እንዲህ ሮብ ፕሮግራም ነው። ከዛ መጥቼ እንዲህ ስናካፍል ማታ እንደዚህ ኮንፈረንስ አለ መታችሁ ተካፈሉ፣ ነቢዮቹ ከአርባ ምንጭ ነው የሚመጡት እንዳትቀሩ፣ እስከ እሁድ ነው 5 ቀን ነው ሲባል እሺ ብዬ በቃ አልቀርም መምጣት አለብኝ ብዬ ሄድኩ። እቤቴ እንደርኩኝ በቃ በጣም ይፈሰኛል። እውነት ለቤቴም አልናገርም፣ ዘመድም የለኝም፣ ማንም ጋር አላወራም። አንድ ጓደኛዬ ናት ያለችም፣ እሷም በጌታ አይደለችም፣ ለእሷም አላናግርም። በውስጥ ዝም ብዬ የታመምኩት ምስጢሬን ለእግዚአብሔር ያወራው። ከዛ በቃ ሮብ ማታ የነበረውን ፕሮግራም መምጣት አልቻልኩም። ከዛ ሐሙስም ነበረ ልምጣ ብዬ ቢያስብም መምጣት በጣም ያመኛል፣ አልቻልኩም። እዛም ካዋረደኝ እንዴት እመጣለሁ? ጭራሽ ሰይጣን በጣም ነበረ በቃ እንደ ሰው ያወራል። አንቺማ አትቀጥም ትሞቻለሽ ያለ በቃ በጣም ነበረ ሲያሰቃየኝ የነበረው። ከዛ አርብም አልቻልኩም፣ ቅዳሜም አልቻልኩም። ከዛ እሁድ ዛሬ አትችለኝም ሄዳለሁ፣ አንተ አውቀ እውነት የኔ ነገር እንድፈታ አልፈልግምና ቀጥ ብዬ ነው የሚሄደው፣ እውነት አትችለኝም ብዬ በቃ ልብሴ እንደምንም ደራርቤ መጣውና እዚች ጋር ቁጭ አልኩኝ። ከዛ ነቢዩ ያገለገለን 8 ሰው እንደዚህ አቆመና ልጅ በቅርብ ሰዓት የተጨነገብሽ ሴት ተነሺ ስለኝ በቃ በጣም ሰውነቴ ይንቀጠቅጣል። በጣም ፈርቻለሁ። እጄን እንዲህ ነው ብቻ ነው ያደረኩት እና እንደዚህ አስተናጋጅ መጥቶ እንደዚህ እናት እጅሽን አንስተሽ ነበረ አለኝ። አዎ አልኩኝ በትንሹ። እንደምን ትፈሪያለሽ ብሎ አገልጋዩ ሮጦ መጥቶ እጄን አንስቶ እዚህ ሲያመጣ እኔ እንጃ ውሃ ሆኛለሁ ተንቀጥቅጬ። እና በዛ ሰዓት ሀምር ነው አንድ ልጅቷ ወልዳ እንደዚህ እየገባችሁ አባባ እንደዚህ አቂቀፊ ብሎ ይሰጠኝ። በቃ ለራሴ ታምር ነው ምንም እውነት በጌታ ነኝ፣ ግን እምነት የሚባል ነገር ያሳተ ራሱ እውነት ለኔ ይሆንልኛል፣ ይሄ ውሸት ነው በቃ አልኩና እስቲ እግዚአብሔር ያውቃል ብዬ አባባውን ይዤ ሄድኩ። ሲሄድ በቃ ጌታ ሆይ አንተ በቃል ታማኝ ነህ፣ ግን ከዚህ በላይ ነገር አድርገኝ አይቻለሁ። አሁን ግን ለምን እንደሆነ ተስፋ ማስቆረጥ ጀመርኩ፣ ግን ይቅር በለኝ አልኩኝ። ቤቴ ገባው፣ አመሰገንኩ። ሁሉ እንቺ አባባው ምንድነው ምናምን ብሎ ግቢ ውስጥ ያሉት ጓደኞቼ ሲጠይቁ እንደዚህ ጌታ ነግሮኛል፣ በቃ ልወልድ ነው፣ ጋንፎ ልትበሉ ነው ያልኩኝ የቀለርኳቸው። እግዚአብሔር ደግሞ በቃ ያ ወር አለፈ፣ ሁለተኛው ወር አለፈ። ልክ ግንቦት 1 ላይ ጀምሮ በቃ የጠበኩት ፍሬደም ቀራ።
እንደ እውነት በቃ ሊፈጠር ነው እንደ ጌታ ሆይ አንተ ታውቃለህ። በቃ እጸልያለሁ እማለዳለሁ ጌታ ሆይ እውነት ኃጢአቴ በዚህ እንዳይቀጥል እግዚአብሔር ሆይ ይቅር በለኝ። እውነት እንደ አገልጋዮቹ ቃል ሆነ እዛ ቤት የኔ ነገር እንዳገኘኝ በቃ ልጅ አሳቅበኝ ያልኩኝ ያለቀስኩ ነበርና ቀጣይ ወር ላይ እግዚአብሔር ይመስገን አይ በቃ የሆነ ምግብ ምናምን ማስጠላት ጀመረ። በቃ ጀመረ ጌታው ስራውን እግዚአብሔር ይመስገን ያልኩኝ በቃ ውስጥ በደስታ የሞላው ከዛ በቃ ቸርቹንም አልቀራም እያካፈልኩ ምን ያልኩ 3 ወር ሲሆን እርግጠኛ ሆኜ ልሂድ ብዬ 3 ወር ላይ ሄጄ ጤና ጣቢያ ተመረመርኩ። አይ ሰይጣኔን ስለሚያቀኝ ምን ይታወቃል፣ አይ ለምስክርነትም ቆይ ትንሽ ልረጋጋ ያልኩኝ ወደኩ። ስንት ጊዜ ወድቀኝ አንድ ቀን መጥቼ እዚህ በቃ የጸለይኩኝ እንዲሁ በቃ ማሚ እግዚአብሔር እድሜዋን ይጨምርላት። ሌላ ምንም ምለው ነገር የለም። ብቻ እንዴት እንደተገለጠላት አላቅም። እንዲህ ሆነ ይሳ ጭንጋፋ ቆመ በኢየሱስ ስም ላይ እንደዚህ ነከች ብቻ። ከዛም በቃ አሁንም ጌታው እየፈታተነኝ ነው። ግን ምን ሊሆን ነው ጌታው ያልኩኝ። ከዛም በጣም ነው የሚያመው። እግዚአብሔር ለማንም ጭንጋፋ የሚባል ነገር እንዳያመጣ ነው ጸሎቴ። እውነት በጣም ነው የሚያመውና ከዛ ያለቀስኩኝ አሁንም ጌታው እውነት ደካማ ጎኔን አይቼ እንዲሁ በቃ አንተን መጸለይም አቅም የለኝም። ፈተና ነበረ ቤቴ ውስጥ ባለቤቴም ብዙ በቃ በብዙ ነገር ይፈታተነኛልና ከዛን እየጸለይኩ እግዚአብሔር ደግሞ በቃ ስራውን ሰርቶ ምንም 5 ወር ሞላውና እዚህ መጥቼ ልክ ይሄ እርግዝና ምንም አላወራም። ሌላ ነገር መሰከርኩኝና ለምን እንደሆነ ሽፍን አድርጎ ወሰደ ቤት። ግን ምን ሆኜ ነው ያልመሰከርኩት? ምን ሆኜ ነው ያልኩኝ? እቺ ልጅ ነበረችኝና ለሷ ለትምህርት ቤት ምዝገባ እምቢ ብሏት ያው ያዳራ ልጅ ናትና እኔ ጋር ተልካ ነበረና ትምህርት ቤት ለማስገባት በጣም ሰይጣን ውጊያ አምጥቶልኝ በጣም ለቅሶ ላይ መጣውና ዳዲ ጋር ፎቶ አምጥቼ በኢየሱስም ከምስክርነቱ በኋላ በኢየሱስም ብሎ ፎቶ ላይ ዋጣባ አረገና ወስጄ ስንት ገር ያመላለሱኝ የነበረው ፎቶን ወስጄ እንትን ስለ በቃ አንቺ በቃ ያለው ነገር ለሷ አምጪና በቃ ልጅቷ ትመዘገባለች አለ። እግዚአብሔር ክብር አምጡልኝ። ያ ሰዓት በጣም ተጨንቄ ነበር። እውነት እናንተ ቀላል ነገር እንዳልመስላችሁ። ከዛ እግዚአብሔር ይመስገን ልጅቷም ትምህርት ገባች። ከዛ በኋላ ሰይጣን በቃ ልክ 6 ወር ሲሞላ በቃ እንደምንጨነግፍ ነገር በጣም ያመኛል። በጣም በቃ ቁርጠት ምናምን አለ በጣም ያመኛልና አስተረሰንዱም ተነስቼ ነበረ ምናምን እንደሱ የሚሉት ነገር ፈሳሽ ውሰጂ እንዲሁኝ ያሉ በቃ ያስፈራሩኛል። ከዛም በቃ በጣም ውስጥ እየፈራ አይ እህ 6 ወር ላይ ልጨነግፍሽ ነበረ ግን እግዚአብሔር ጣልቃ ገባ ብሎ እዛም ቃል ያወጣልኝ አንድ አገልጋይ አሜን ያልኩኝ እየጸለይኩኝ እነ ቲጂ አምላክ እነ ተረፈ አምላክ እዛ ቸርች ያለ ጌታ እውነት ይሄ ልጅ አይጨነግፍም እውነት ያንተ ልጅ ነው ያልኩኝ ቃል ዝም ብዬ ያወጣው ልክ 9 ወር ገባው። እንደገባው 8 ወር ላይ ልክ ደመን እንደዚህ ለኩኝና አረ ደምሽ ትክክል አይደለም ወይኔ ደምሽ ሞቅ ብሏል ምናምን አሉኝ። ደነገጥኩኝ በቃ በጣም ደነገጥኩኝና እሺ ምን ላድርግ ላብራቶሪ ልጅና ሽንትሽን ስጪ አሉኝ። ከዛን ሄድኩ ሽንቴን ሰጠው። አይ ምንም የለሽም ነፃ ነሽ አሉ። ከዛን እሺ ብዬ መጣውና እዚህም እንደዚህ አሉኝ እስቲ ጸልይልኝ ብዬ ለቲጂ ነገርኳት። ከዛን እሷ ምንም አትሆኝም ትመሰክሪያለሽ አይዞሽ ብላኝ ሸኘችኝ። ሄድኩ አሁን በቃ ያ ሰይጣን ልጅ እንዲወለድ ምንም አልፈለገምና አሁን ልክ የካቲት 3 ላይ ቀጠሮ ነበረኝ። ልክ 9 ወር ጨርሻለሁ። በጣም ቸርች ማየት አልችልም ያዞረኛል። እንደማ እንቅፋት ያስቸግረኛል። ከዛን እንዲህ እቤት ልክ እነሱ ያሉኝ የካቲት 3 ላይ ነው። የካቲት 2 ላይ እቤት እሑድ ነውና ቁጭ ብዬ እንዲህ ተኝቼ በጣም በቃ አልቻልኩም መተንፈስ። ልቤ ድክም ይለኛል። ሰውነቴ እሳት ቅጥል ያደረገኝና እግረ ልጅቷን ውሃ አምጪልኝ ብዬ እንደዚህ ማዘብሰቢያ ውስጥ ዘፈዘብኩኝ። ልቤ ላይ ውሃ አረኩ። በጣም ጨነቀኝ። ከዛን ጌታ ሆይ አታዋረደኝም አንተ የነቢዮች አምላክ አንተ አታዋረደኝም ያልኩኝ የጸለይኩኝ በቃ በጣም እየፈሩ የሆነ ነገር ይሉኛል ለማለበትም አይ ጤና ጣቢያ ባለድ ይሻለኛል። እነሱ የሆነ ነገር ወይ ደምሽ ይጨምራል ይሉኛል የሆነ ነገር እንደሚሉኝ ይታወቀኛል። አልሄድም ያልኩኝ አይ ሂጂ ምን ቢሆን እነሱ ጤና ሞያ ናችሁ ሂጂ ሲለኝ እሺ አልኩና
አልኩና ሄድኩ በ3 ላይ እጄ በጠዋት ምግብም ሻይ ምናምን ትኩስ ነገር እንዳትወስጂ ስላሉኝ ትኩስ ነገር ካልወሰድኩኝ ወደ ይነፋል በጣም ነው የሚያስጨንቀኝና ዝም ብዬ በባዶ ወደ ሄድኩ። ስለዛ ክትትል ክፍል ሲገባ በቃ አዩኝና ወይ እስቲ ደምሽ ትክክል አሁንም አይደለም እስቲ ሂጂና ሽንት ስጭኝ አሉኝ። ሽንት እጄ ሰጣውኝ። ሰጥቼ እስከ 8 ሰዓት እነሱ ለምሳ ወጡ። እስከ 8 ሰዓት እዛው ጠበቅኩ። ከዛ ሽንት ምርመራዬን ሄምጄ ፈላልጌ እዛ የለም እንደው የት እንደሆነ አደባለቁና ከዛም ፈልጌ በጣም ያመኛል፣ ራስ ምታት ሰውነቴ እንዳለ በቃ በጣም ነበር የሚያመኝ። ከዛ ያኔ ምርመራው እንደምን ፈላልጌ ራሴ አመጣው። ከዛ ይሄ ምርመራሽ እኮ ደም ግፊትሽ ሞቅ እንዳለ ነው የሚያሳየው። አሁን ወደ ቤት እንዳትሄጂ ልሽም ወስድ ሰው ልጄ ነበረ ከኔ ጋር አብሮ በትገጣ ትንሽ 6 ዓመት ልጅ ነው። ደነገጠ ልጁም። እኔም ሰውነቴ በጣም በቃ ተንቀጠቀጥኩኝ። ደምሽ እንድትምል ልጁ ቶሎ መውጣት አለበት ምናምን አለ። በኢየሱስም አይሆንም ምንም ነገር የለብኝም ያልኩኝ በቃ ደነገጥኩኝ በጣም። ምን ሆነሻል እንደ ሁለተኛሽ አይደለሽም ምናምን አሉኝ። አረ እንደዚህ የሚባል ነገር የለም እኔ አልችልም ሰይጣን አይችለኝም በቃ ብዬ ተወራርጄ እዛው ሆንኩ። በቃ ቼክ አረገ ምናምን ማዋለጃ ክፍል አስገብቶ ምናምን ከዛን በቃ በዚች ደቂቃ ውስጥ መርፌ ጠቀጠቀ በእጄ በምን አድርጎኝ ማለት ነው። ከዛን ቶሎ ደውዪ ቤተሰቦችሽ ጋር ብሎ ረፈር ከዚህ ጤና ጣቢያ ነውና እንዳለ ሞልቶ ጻፈልኝ። ከዛም ባለቤትም ያው በጣም ስራ እረፍት የለውም ፍቃድ የለውም በጣም ጫና የበዛበት ስራ ነው የሚሰራውና እሱም ደንግጦ እቴና መጣ እንደምንም መጣ። ከዛ እንተው ሌላ ነገር በቃ እግዚአብሔር ነው ተስፋችን። ያሳድ በቃ እጃችን ባዶ ነው እንጂ ምንም ነገር የለንም። ከዛን ልጅ በቃ ማንም ሰው ቤት ውስጥም የለም። እቺ ልጅ ትምህርት ቤት ናት። ያ ልጅ ብቻ ነው እኔ ጋር የነበረው። እሱ ውሰድና ጓደኛዬ ጋር አስቀምጥና እሷ ምንሳ ጋር ይረፊ እኔ ሰዓቱ ካንቺ ቀደም ብዬ ከመጣው ቤት መተሽ ቼክ አድርገሽ እኔ ከሌላ ጓደኛዬ ጋር ሂጂ ብያታለሁ። እዛ ትኖራለች ልጄንም እዛ ውሰጂ ብዬው ልብስ ምናምን ይዘ ምናምንና መንገድ ላይ እንገናኛለን ብዬ ቀያፈር እዚህ እንገናኛለን እዚህ ድረስም አትምጣ ምናምን ዶክተሮችም አሉ። ከዛም ወዲያው አምቡላንስ ተደወለ። ምንም አላውቀው ነገር በቃ ወዲያው በቃ ሂጂ አሉኝ። ሸኙኝ። ሲሄዱ መኪና ውስጥ ጭራሽ በቃ አፋፈን በጣም አመመኝ። በቃ ጌታው በቃ እንደው ኃጢአቴ ቢበዛም እንኳን ይቅር በለኝ አልኩ። እየጸለይኩ ነበረ። ምንም ነገር ኪሰላ ወይ እንደው እንደዚህ ሰብት ቢኖረኝ ጥሩ ነበረ። ከዚህ የተጸለየ የሆነ ነገር በቃ ቢኖር ጥሩ ነበር። ግን እግዚአብሔር እዚህ ቤት የገባ ቃል ብቻ ነበረ በውስጤ ላይ ማለት ነው። አቅፈሽ ትመጫለሽ የከርስ በብዛር ምናምን ተሰብሯል ተብሎ እዚህ ተጸለየልኝ። ግን ሰይጣን አንተ አትችለኝም እግዚአብሔር ያሳቅፈኛል ያልኩ በቃ ባለቤትም እኔም ቃል እናወጣለን። ከዛ እዛ ደረሰንና ዘውድቱ ያያችሁ ሰው ልትኖሩ ትችላላችሁ። ምንም ሰው ከእቃ ጋር ነው የሚቆጥሩት ቦታ አይሰጡም። እንደዛ ጨንቆኝ አሞኝ የተንከራተትኩ ወይ አንደ ውጪ አንደ ቤት ሲገባ ስወጣ በጣም ጨንቆኛል አሞኛል። ትንሽ ብተኛ ደስ ይለኝ ነበረ ግን እንኳን ልቀመጥበት ወንበር የለኝም እና እዛ ብዙ ሰው ነው የሚያስተናግዱትና እግዚአብሔር ጣልቃ ገብቶ ሲንቶች ከኔ ጋር የተጻፉት። ከዛ በኋላ አልጋ ከመሽቱ እንደዛ ከዚህ የደኑ 8 ሰዓት ላይ ነው ከመሽቱ አልጋ ያገኘነው 5 ሰዓት ይሁን 6 ሰዓት ይሁን እንደዛ ነው። ከዛ ምን ሆነን ከዛ አልጋ ወደ አልጋ ክፍል ከማሸኛቸው ቀደም ብሎ የደም ግፊት መርፌ 6 አዘዙ። ያዘዙት ደግሞ እዛ ቦታ አልነበረም። መሸ ወደ 7 እየቆጠረ ነው። ከዛን ከየትም አምጡ በቃ ይሄን ግድ መወጋት አለባት አሉ። ከዛን አሁን ባለቤቴ ከዛ ከዘውድቱ ጥቁር አንበሳ ድረስ ሄዶ መድኃኒቱን ገዝቶ አመጣ። ከዛ በኋላ ደግሞ ቆይተን ክፍል ተሰጠን ወደ 8 ሰዓት አካባቢ ምናምን ማለት ነው። አልጋ አግኝተን ስንገባ በቃ ምን አሉኝ በኦፕራሲዮን ትወጃለሽ
ግን እድልሽን እግዚአብሔር ያውቃል። አዎ ተስፋችን እሱ ነው። ምንም አልሆንም አልኩኝና ውስጤ ተጨነቀ እና እዛ አባል የሆነንበት አለ ወደዛ ሰፈርና እዛ ቸርች ያሉት ለነሱ አገልጋይ ሊደውል አለ ባለቤት አይቻልም፣ የኔ ጉዳይ የሚፈታው ዳዲ ጋና ማሚ ጋ ነው። አንተ አሁን የምትለው አገልጋዮች የኔ ጉዳይ ምንም ጭራሽ አያውቁም አልኩኝ። ከዛ እሺ ብሎ ባጋጣሚ የነሱ ስልክ እንዴት እንደያዘ ጌታ እንዴት እንደነገረው አላቅም። ስልኩ ላይ የነሱ የቲጂ ስልክ ነበረ። ከዛ አወጣና አሁን ወደ እነሱ ብደውል ይሻላል? አዎ ወደ እነሱ ደውል፣ እግዚአብሔር የተናገረ ነገር ስላለ ያልኩኝ። ከዛ ለነሱ እሱ ለማሚ ደወለላት። ከዛ ከደወለላት በኋላ ልክ የሆነ ነገር አረጉብኝ። ወገብ ማለሽለሻ ብሎ ያረጉትንም የመቱኝ ምን ያረጉኝ ነበር ያረጉልኝና ማጸነ ላይ ያስቀመጡኝ ነገር በጣም ያጨናነቀ በጣም ተቆራረጠኝ። ከዛ ሽንት ቤት በቃ ወርጬ ገባውና ሽንት ቤት ቁጭ እንዳልኩኝ ለካ ቶሎ ማውጣት ያለበት ነገር ነው። እኔ ግን አላወኩትምና በጣም ደነገጥኩኝ። ልክ ሽንት ቤት ቁጭ ስል ያ ነገር ውልቅ አለ ሽንት ቤት ውስጥ። ልጅ ሆኖ እንደወደቀ ወይኔ ጉዴ ብዬ ብቻ የነበርኩት ደግጬ ሲያየው ለካ ደሱ ያስቀመጥኩት ጥቅልል አድርጎ የሆነ ያስቀምጡት ነገር ዱብ ብሎ ወደቀ። ኡይ ብዬ ፈርቼ አረ ዶክተር አረ ሊገሉኝ ነው የሆነ ነገር ወደቀብኝ። እሱ እኮ መውደቅ አለበት ችግር የለም አለችኝና ደስ ብሎኝ ገዛው። እሱ ከዛ ስልኩን ደውሎልኝ ልክ ያወራው ነው ከማሚ ጋር ያወራው ነው የወደቀልኝ። ለካ እሱ ነገር ማውደቅ ያለበት ነገር ነው። ጥሩ ነው አሉ። መውለድ ስለምትችያለሽ በሚጥ ነው ያሉኝ። ከዛ በኋላ የዛን ተቆርጠሽ ወይ ኦፕራሲዮን ሆነሽ ነው የምትወልጁ ነበር ያሉኝ። ግን ከደጋ እነሱ ያረጋቸው ልጆች አልወደቀላቸውም። ለእኔ ግን ፈጠን ብሎ አረ በኢየሱስ ትወልጃለሽ፣ የሰይጣን አዋጅሽ ተሽሯል፣ በሰላም ትፈቻለሽ፣ ዋሽን ጠጭ ያለችኝና እንዲከፍቼ ጠጣሁት። ወደቀ። ከዛ ገባው ዝም ብዬ የተኛሁበት ወደ ማይኒታዬ። በኢየሱስም በቃ ተሳካልኝ፣ ተከናወንልኝ። ከዚህ በኋላ ሰይጣን አላገኘኝም አልኩና ቃል አወጣውና ተኛው። ምንም ሳይሆን አደርኩ። ጥዋት ከዛ ምግብ እንዳትበይ አሁንም በቃ የሆነ አፋቸው ላይ ሰይጣን አለ መሰለኝ። አፍራሽን ተወኛልሽ አንቺማ ጠብቂ ምግብ እንዳትበይኝ አሉኝ። አዎ እሺ ችግር የለም የእግዚአብሔር ኦፕራሲዮን ካለፈ እናንተ አትችሉኝ በውስጥ ያልኩኝ። አንዱማ መቶኝ ነበረ፣ እዚህ አጋጨ መቶኝ ነበረ፣ እግሬን መቶኝ ነበረ። ከዛ በቃ እሱ እየመጣ ውጪ ማታ እንዴት እንዳናደደችኝ ያለ በቃ እነን ሲያይሰይ ደሙ ይፈላል። ከዛም በጣም ፈርቼ ነበረ። እግዚአብሔር ግን አዋጁ ሽር ምንም ማድረግ ስላልቻለ ጸጥ አለ። ከዛን እሱ ዶክተሩንም እግዚአብሔር ጌታው ዶክተር እንዳያዋልደኝ ሌላ ዶክተር አምጣልኝ አልኩኝ። የመጡት ሁሉም አልቻሉምና በጣም ከባድ ነበረ። እውነት እንዲህ ሲነግራችሁ ቀላል ነገር እንዳልመስላችሁ ወገኖቼ ጌታን አመስግኑልኝ። እኔ አመስግኜም አልቻልኩ፣ ምንም ነገር አልቻልኩ ለሱ ማድረግ። ሃሌሉያ። ከዛን እግዚአብሔር መስገን። ከዛ በኋላ ልክ ዋልኩ። ምግብ አትበይ ስሉኝ ሚሪንዳም አትጠጭ ስሉኝ ልክ ቀን ላይ እንደበላ ዋልኩ። 8 ሰዓት ሆደ ላይ ልጄ እስከ 5 ሰዓት ድረስ በቃ ኦሮጥ ርቦት በጣም ሩጦ ደክሞት ዝም ያለ ሰዓት ላይ እነሱ መጥቶ በቃ እንትን ሰጡኝ፣ ግሉኮስ ሰጡኝ። ግሉኮስ ሲሰጥ ትንሽ ሰውነትም እራቡ ምኑን ህፃኑም ትንሽ ተረጋጋና 8 ሰዓት ላይ ዶክተር መጥቶ ያ ማታ የመታኝ ዶክተር መጣ። ወይኔ ጉዴ ይሄ ነው የሚመጣኝ ያልኩ ልክ ሩቅ እሱን ሲያየው ሲንቀጠቀጥ ያቀኛል። አረ በቃ ጀመረች ይዋጥ እቺ እንዴት እንደምታናድደኝ ይለኛል። ከዛን እንደዚህ ያለ መጣና አሁን ደግሞ መጸነን አየኝ። አይቶ ኪሎ እንዲያደርገና ልጄን አይቶ ይሄ 3 ኪሎ ነው ምናምን አሉና እኔ እንዳልሰማ ምንም ነገር በእንግሊዘኛ ነው ማውሩት። ከዛን እንደዚህ እንዳልሰማ በእንግሊዘኛ ያወሩ እውነት ነው። ከዛ እንደዚህ አዩና ሄዱ። ሲሄዱ ከዛ በቃ ተጨነቁ። በቃ ምን ሊያደርጉ ነው? ለጓደኛዬ አብረን የመጣነው ለጓደኛዬ ኦፕራሲዮን ዕቃ ሁሉ መጥቷል። የኔ ግን እግዚአብሔር ነው እንጃ። ከዛ በቃ
ሽርት ውሃ አፈሰሰልኝ። በምን እንደሆነ አላቅም አፈሰሰልኝ። ከዛ በኋላ ቁርጠት ጀመረ። ከ8 ሰዓት በኋላ ከ8 ሰዓት ጀምሮ እየቆረጠኝ ማታ እስከ 4 ሰዓት ድረስ በጣም ነበረ የቆረጠኝ የነበረው። ከዛ በኋላ 5 ሰዓት ላይ በቃ ደም እኔ አሁን ሁለተኛ ልጄ ነው ያያውት ሽርት ውሃ ብቻ ከፈሰሰ በኋላ ልጄ ተወለደ። ግን ይሄኛው ደም ነበር ሲፈስ ነው የነበረው። ግን ህይወቴ እግዚአብሔር ጣልቃ ገብቶልኝ ነው አተረፈኝ። ክብር ለሱ ይሁን። ከዛን እግዚአብሔር መስገን አሁን ከዛ ምን አረጉኝ? ደም በጣም እየፈሰሰኝ ነበር። ልጄ መጥቷል፣ ግን አቅም የለኝም። ምንም ልጄ ለማውጣት ምንም አልነበረኝም። ከዛ ውጪ ስለማያወጡ ሚሪንዳ የለኝም፣ ምን የለኝም። ጠጥቼን በቃ ኃይል እንዳላገኝ ምንም ነገር የለኝም። ግፊ ይሉኛል፣ በምን አቅም አልቻልኩም። እዛ ሲያሹኝ እውነት ከ4 ሰዓት በላይ ሆነ። ከዛ ጌታ ሆይ ምንድነው በቃ ከወሰድክ ነፍሴን ውሰድ፣ ተሰቃየሁ እኮ ያልኩኝ ማልቀስ ጀመርኩ። እግዚአብሔር ባለቀ ሰዓት ላይ ምን አደረገልኝ? አንድ ምስኪን ዶክተር ብቻ ናት የቀረችኝ አጠገቤ። ሁሉም ተናዶ ሄዷል፣ ተስፋ ቆርጦና አሁን እንደገና ደወለላት። እግዚአብሔርን አክብሩላት። የምታወራው ነገር ሁሉ እግዚአብሔር ክብር ነው። እግዚአብሔር ያደረገላትን ነው። ባርኩላት ጌታን። ሃሌሉያ። ከዛ እንዲህ ከባድ ዶክተሮች እንዲህ መጀመሪያ የከበቡት ዶክተሮች ግፊ ያሉኝ ትቶኝ ይሄዳሉ። ብቻ ይሰቃያለሁ። እዚህ እያመመኝ የማትኩኝ ስሰቃይ የለም ማንም ኧረ ጥራቸው ስለው ባለቤተኝ ይቆጥን ከዚህ ምናምን እያሉ እሱን እንዴት እንደሚያቋሽሹ ከዛ እኔ አልሄድም ከዚህ በኋላ ራሳቸውም ያድርጉ ብሎ ከነቢያ ላይ እሱ በጭንቀት ምን እንደሚመስል ተናዷል በጣም። ከዛ ምን ላርግሽ አለ። ራስ ግን የኔ ነገር እግዚአብሔር ነው እንጂ አንተ ምን ታረጋለህ ለሱም ያልኩ። እግዚአብሔር ማዋለጃ ክፍል ገብቼ ከ2 ሰዓት በላይ ቆየው። ማዋለጃ ክፍል ሲገባ ሰው እንኳን 30 ደቂቃ አይቆይም። የኔ ግን በጣም ጠላት በጣም ፈልጎኝ ነበር። ግን እግዚአብሔር በማምም አልፎ በዳድም አልፎ ስራዬን ስለመስራት ስለፈለገ ከኔ ክብር በደም መውሰድ ስለፈለገ በጣም እኔ ፋተና አልልም። እውነት ለኔ እግዚአብሔር ስለወደደኝ ስለሚወደኝ ፍቅሩን በደም ማሳየት ስለፈለገ ነው። አሁንም ቢሆን በቤቴ ቢሆን በቃ የሆነ ሰዓት ላይ እግዚአብሔር አስቤ እንዴት እንደሚሆነው ራሴን አላውቅም። እውነት ነው የምለው። ከዛ ዶክተሮች ሁሉም ሄዱ። አንድ ዶክተር ብቻ ናት ስንት ኪሎ ነው የወለድሽው ልጅ? 4 ነጥብ ከምናምን ነው። እኔ እንጃ በጣም ትልቅ ነበረ። ግን በዛኛው በታላቅ ልጅ ምንም አልተሰቃየውም። ይሄን እንጃ እኔ ምን እንደሆንኩ ምን እንዳደረኩኝ አላቅም አልኳቸው። አይዞሽ ትወልጃለሽ ያለችኝ አንቷ ከኔ ጋር በቃ ታገዘችና ሚሪንዳ ላምጣልሽ አለች። አንዷን ፈጣን ብላ መጣ። አዎ አልኳትና ትንሽዬ ሚሪንዳች በጠርሙስ ያለችውን መጀመሪያ ገዝቷ ምናልባት ከጠየቁ ብሎ ምንም ነገር አትግዛ ምንም ነገር አትስጣት ስላለ ምንም ነገር አልገዛም ነበርና ያቺ የጠርሙስ ሚሪንዳ አመጣ። ከፈተች፣ እዛው የተኛው በጠጣው። ከዛ ልጁ በቃ በጣም በኃይል በቃ መጣ፣ ተወለደ። ጌታዳውንም ጨምራችሁ አመስግኑልኝ። ከዛ ከወለድኩ በኋላ ከጭንቅ ከተገላገልኩ በኋላ ምን ወረጉኝ? እዛው ማዋለጃው ላይ ተውኝና ሄዱ። ጡት ሲጭኛሉ እጄ በጉላኮስ እንደዚህ ተሰቅሏል። እንዲህ ደግሞ ሰውነቴ በቃ ስለ እነሱን ስላሉኝ በቃ ምንም መታዘዝ አልቻለም ሰውነቴና እንደዚሁ በቃ ተኝተሽ ጡትሽን ስጭኛሉ። ልብሴን መቀየር አቃተኝ። እጄም እንደተሰቀለ ነው። ልጁም በቃ ሚይዝልኝ የለም። እዛው እነሱ ሄዱኝ ጥሎኝ። ከዛን አለቀስኩኝ። እንዲሁ ምን አረኩ ጌታ ወይ በቃ ምንድነው እንደዚህ የጨከነብኝ? ምን አርጌ ነው ጌታ ወይ ያልኩኝ ያለቀስኩኝ። ከ2 ሰዓት ይበልጣል። እዛው ማዋለጃ ማለት ጠባብ ነች፣ ለማውለድ ብቻ የምጠቀማት ናት ያልጓና እሷ ላይ ጣሉኝ። እንደምንም ናብየው እሱን ደግሞ አላስገባም ብሎ አባሮት ሁላ ነበረና እንደምንም ለምኛቸው መጣ። ልጁን እሱ አቅፎ
እንደምንም ጎነን እንደምንም አስተካክዬ ለልጄ ጡቱ መጥባቱን መጥባቱን ቼክ እናድርገው ስጭኝ አሉ። እንደምንም ሰጠው። ልጄ ጤነኛ ሌላ ልጅ ማሞቂያ ክፍል ነው የሚገባው። ግን እንደዛም ተሰቃይቶ ምንም ሳይሆን የሱ ትንፋሽ ያየው እግዚአብሔር ለኢየሱስ ክብር ይሁንለት። ሃሌሉያ። ቀላል ነገር እንዳልመሰላችሁ እግዚአብሔር ያሉት ናችሁ። ከዛ ሆስፒታል ልጅ አቅፎ የሚወጡት የታደለ ብቻ ነው። እዛው ጥሎ የሚወጣ ብዙ አለና ያንቺ ታምር ነው ብዙ ሰው ነው ያለኝ። ከዛ ስቃይ እግዚአብሔር ስላወጣኝ እግዚአብሔርም እጅግ አመሰግናለሁ። እናንተንም አመሰግናለሁ። እግዚአብሔር ስሙ ይባረክ። አይ ልጅ የሚሰጥ ቦታ አለ። ቀደም ቅድሚያ አይቻልም እሁድም ናይ ስለኝ አይ ማስቀድምበት አለ። እዛ ሄጄ ሄዳለሁ እናንተ ጋር ብዬ እዚህ መጣሁ። ጌታ ይባርክ። ስሙ ማን ነው? ስሙ ቃላብ። ቃላብ ሁሉን የሚገልጥ ብርሃን ዓለም አቀፍ ቤተክርስቲያን አገልጋይ ነው። የትም እንዳትወስጂው እሺ። በቃ ስለዚህ የእግዚአብሔርን ሰው በእግራችሁ ቆሙና አጨብጭባችሁ ተቀበሉ። እሱ ለእግዚአብሔር ይህንን ብላቴና ይሰጣል፣ ይባርካል፣ ይጸልያል። አጨብጭቡ። በጌታ እውነት ጌታ የረደንን እግዚአብሔርን ባርኩ። እንደ ቆምን እጃችንን ወደዚህ እንዘረጋለን። እግዚአብሔር የሰጣትን ይህንን ድንቅ ስጦታ እግዚአብሔር እንዲያሳድግላት እግዚአብሔር ቀሪ ዘመኑን ሁሉ እንዲቀበል ለጌታ አሳልፈን እንሰጣለን። አሜን። ክብር ለጌታ ይሁን። ልጆች የእግዚአብሔር ስጦታ ናቸው። በብር የሚመጣ አይደለም፣ በወርቅ በሰው ጥበብ የሚመጣ አይደለም። እግዚአብሔር ነው ልጅን የሚሰጠው። ስለዚህ እግዚአብሔር ይሄንን ድንቅ በረከት ስለሰጣቸው እግዚአብሔር የተባረከ ይሁን። እጆቻችንን ዘርግተን ወደዚህ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ውድ ስጦታ ክብር ላንተ ይሁን። ከጠላት ጎሮሮ ተናጥቀህ ጠላት ካዘጋጀው ወጥመድ ሁሉ ታድገህ ይህም ብላቴና ዛሬ በፊት እንድንታቀፍ እግዚአብሔር ሆይ አሳልፈ ስለሰጣን ስም ይባረክ። ይታችን ያለፈችበትን እግዚአብሔር ሆይ ብዙ ውጣ ውረድ እግዚአብሔር ሆይ ስትመሰክር ነበረ። በዛን ቀን በጣር ጊዜ በጭንቅ ጊዜ በአጠገቧ የሥጋ እናቷ አልነበረችም፣ የሥጋ አባቷም አልነበረም፣ ማንም አጠገቧ አልነበረም። በአጠገቧ ሆነ አበርትተሃት ጠላት ከሚያውጀው አዋጅ ሁሉ አሻግረሃት ይህንን ልጅ እግዚአብሔር ሆይ በእንዲህ አይነት ሙሉ ጤንነት ይዛ በፊት እንድትገኝ ስለረዳይ ስም ይባረክ። የዘላለም አምላክ እግዚአብሔር ሆይ ካለፍን በኋላ አንተ ያደረክልን ነገር በእኛ ሕይወት ላይ አይቀልም። እግዚአብሔር ሆይ ስለዚህ ቤተሰብ ስም ይባረክ። ስለ እህታችን ስለ ወንድማችን ክብር ላንተ ይሆን። መተካት ልማዲ ነው ጌታ ሆይ፣ ያለቀውን መቀጠል ልማዲ ነው ጌታ ሆይ። አንተ ባለቀ ነገር ላይ በተዘጋ ነገር ላይ መጥተህ ታምር ስለሰራይ ስም ይባረክ። በአመቱ ይህንን ልጅ ይዛ በፊት እንድትቆም ስለረዳት ተባረክ። አሁን ደግሞ የዘላለም አምላክ እግዚአብሔር ሆይ ይህ ብላቴና እግዚአብሔር ሆይ ቀሪ ዘመኑ ሁሉ በአንተ ቤት እንዲሆን አንተ እንድታሳድገው አንተ አባት እንድትሆነው አንተ ጥላ እንድትሆነው አንተ ባጀት እንድትሆነው እግዚአብሔር ሆይ በጌታ በኢየሱስ ስም ላንተ አሳልፌ እሰጣለሁ። የዚህ ልጅ ወደዚህ ቤተሰብ መምጣት ለቤተሰቡም በረከት እንዲሆን ለኛም ለቤተ ክርስቲያናችን በረከት እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ብላቴና መምጣት በዚህ ብላቴና መወለድ የተበሳጨ ሄሮድስ ለዘላለም ይረገጥ። ለምን አመለጠ፣ ለምን ሙሉ ጤንነት ይዞ ተወለደ ብሎ አካል ሊያጎድል በተለያየ መንገድ እግዚአብሔር ሆይ የወጣ በሚኖርበት ዘመን ሁሉ ሊበቀለው ሊገለጥ ያለ የጠላት መረብ በኢየሱስ ስም ይበጣጥስ። ይህ ብላቴና በደም ይሸፈን። አብ አባት ሆይ ለአንተ ያሳልፈ ሰጠው። ቀሪ ዘመኑ ሁሉ ያንተ ይሁን። ክብሩን ሁሉ ጠቅልለ ውሰድ። በጌታ በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። የተባረከ ይሁን። ጌታ ይባረክ። በጌታ በኢየሱስ ስም በሳሙኤል ላይ የፈሰሰ ዘይት በዚህ ልጅ ላይ ይፍሰስ። እናትየውም በጥበብ በእውቀት እግዚአብሔርን አንተን በመፍራት ልጇን በቃሊ ኮትክታ እንድታሳድግ ጸጋ ይብዛላት በኢየሱስ ስም።